የኔ አስላን እንዘጋጅና እንሂድ። ውዴ ወደ ውስጥ ብትገቢ የሚሻል አይመስልሽም? አይ አክስቴ ሻይን እጠጣለሁ፣ በኋላ ላይ እመጣለሁ። ያስሚን ከዚህ 2 ብርጭቆ ብትወስጂ ጥሩ ነው የሚሆንልሽ። እሺ በጣም ተናዳል። እንደ ተናደድክ አውቃለሁ። በጣም ተናዳል። ግን እኔ አልናፈኩም ትንሽም? በጣም ሊናፈቅሽኝ። ምንድነው? እብድ ነኝ መሰለኝ። ምን ይሻልሻል ናዳ? እብድ መሆን እኮ ጥሩ ነው። ቦራ? በትክክል ቦራ። እኔ ቦራ ነኝ። እዚህ ምን ትሰራለህ? ቁጣህን አልጨረስክም እንዴ? አዲስ እኔን የምትቆጣበት ምክንያት አለ? እሱን ለመናገር ነው የመጣኸው? እንግዲያውስ በል ጀምር። በል ተናገረው። ውስጥ ያለውን አትያዘው፣ ተናገር። ምንም አልተቀየርሽም አዳ፣ ምንም። ምን ጠብቀህ ነበር? በ6 ወር ውስጥ ምንድነው የሚፈጠረው? ጸጉሬ ነጭ ይሆናል ብለህ ነበር? እዛ ደረጃ አልደረስኩም። ፍቅር አይገለኝም። ህይወት እንደገና ይቀጥላል። የኔ አይቀጥልም ማለቴ ያው ካላንቺ አይቀጥልም። ምን ማለት ነው? ከህይወቴ እንድትወጪ ነግሬሽ ነበር። አዎ እንደወጣልህ እንዳደረክ የፈለከውን አደረኩ። ለምንድን ነው ታዲያ ህይወቴን ይዘሽብኝ ሄድሽው? አዳይ፣ እኔ ሁሌም ከፍቅር ለማምለጥ እንደሞከርኩ ነው። ምክንያቱም አንዴ በጣም ተጎድቼ ነበር። አመልጣለሁ። ግን አንድ ሰው የዛን ያህል አቅም ካለው ስሜት ማምለጥ አይችልም። በጠዋት እነሳለሁ። ጠዋት ሐኒፍ የምጠጣውን ኃይል ሰጪ መጠጥ ትሰራልኛለች። እናቴ እንዳትሰማ ትደብቃለች። ምክንያቱም አንቺ እንደምትሰሪው አድርጋ እንደምትሰራው ትነግረኛለች። ወደ ድርጅቱ ሲሄድ አሁንም ጠረጴዛሽ አለ። መግቢያው ላይ ካፌው ጋር የንጽህና ክፍሉ ውስጥ ሁሉም ቦታ አንቺ ያለሽ አዳ። ጠረንሽ አሁንም አለ። አይንሽንም ትተሽ ነው የሄድሽው። አዳ ይኸውልሽ፣ እኔ ሮብሰን እንደሚባለው ሰው ነኝ። ታሪኩን ታውቂዋለሽ። ሮብሰን ያለ ደሴቱ መኖር አይችልም። ወደ እኔ ተመለሰሽ ነኝ ማለቴ ሳይሆን ደሴቴን መልሽልኝ ለማለት ነው። ግን የሚያልፉ መርከቦችን ስታይ እጅህን ማውለብለብ አይቻልም። መቼም አላደርገው። እውነት ነው። ወላጆች ስለ እነሱ አታስቢ። ካላንቺ መኖር እንደማልችል ያውቃሉ። ሁሉም ተረድተውኛል። አዳ አንዳንድ መነጋገር ያሉብን ጉዳዮች አሉ።
ይሄ ፍቅር ሁሉም ቦታ አብረን እንድትሆን እየፈለኩ እያለ ነው የሚጀምረው። ወይም ሁሌ አጠገቤ ነበር ካላውቅም አንድ የማውቀው ነገር ቢኖር እድሌን ሳሳድግ ትክክለኛ ፍቅር እንዳገኘው ነው። አሁን የራሳችንን ታሪክ የምናነብበት ጊዜ ነው የኔ ፍቅር። ካንተ ጋር አብሬ ያረጃለሁ፣ አድጋለሁ፣ እንደ አዲስ እወለዳለሁ፣ ልጅ ሆናለሁ። ሁሉንም ነገር አንድ ላይ አብረን እናሳልፋለን የኔ ፍቅር። እስከ ዘላለም አብረን ነን። በጣም ወድሃለሁ የኔ ባል። እሺ አዳ ቶዙን ቦራ ዱኩሶዝ ባልሽ እንዲሆን ፈቃደኛ ነሽ? አዎ ደስ ሲል ብራቮ። አንተስ ቦራ ዱኩሶዝ አዳ ቶዙን ሚስት እንድትሆን ትቀበላለህ? አዎ ብራቮ። ከዛሬዋ ቀን ጀምሮ ባልና ሚስት ሆናችኋል። ይህንን ያዡ አዳ። አበባውን ወደ እኔ ወርውሪው። አበባውን ለእኔ ወርውሪው። ወደ እኔ ወርውሪው። አሁን ለእኔ ነው የተሰጠው። አምጪው። ለእኔ ነው የተሰጠው። ምን ትመስላለች? ለእኔ ነው የተሰጠው።